አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? እንዴት ናችሁ? ደህና ናችሁ ወይ? እኛ ሰላም ነን፣ ደህና ነን አልሐምዱሊላህ። ይኸው እንደምታዩት እንግዲህ ልክ በሁለት አመቴ ፈላጊም የለ ራሴው መጣሁ ማለት ነው። ኔትወርክን በጣም ያስቸግራል። የኢትዮጵያ ኔትወርክ ብዙም ያስቸግራል። በጣም ያወጣ ያለ ክፍለ ሀገር ምናምን የሆነ በጣም ነው የሚያስቸግረው፣ እየተሽከረከረ ማለት ነው። ላይቭ ራሱ ልገባ ብዬ አላስገባኝ አለ። ሰዓቴ እንዳለ ተነስቶብኛል። ሀባይብ ስወዳችሁ ሳከብራችሁ ቪዲዮን እያያችሁ የተመቻችሁን ላይክ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያረጋችሁ ቤተሰብ ሆኖ አበረታቱን። እንግዲህ ኢትዮጵያዊ እንደዚህ ያደርጋል፣ ያጠፋል፣ ያመጣል። እና እንዴት ናችሁልኝ? ደህና ናችሁ? ዩቲዩቡ እንዳለ ሁሉ ነገር ጠፍቶብኛል። እንዴት እንደማደርገው ወዴት እንደሚገባ በምን ዩቲዩብ ስቱዲዮ ራሱ መግባት አልቻልኩም ማለት ነው። ጽድት ብሏል። ሰዓቴ እንዳለ አጽድቶታል። በቃ 2 አመት ጥፋሽ ብሎኝ ሰብስክራይቤ ብቻ ተቀምጧል። ሰዓቱ ግን የለም። ወላሂ ብታዩት ባዶ በቃ አንዲት እንኳን አያስቀምጥም። እና እንዴት ናችሁልኝ? ወላሂ ንፍቅ ብላችሁኛል። ወላሂ እንደው ሱብሃንአላህ ሚዲያ ማለት ብዙ ነገሮች አሉት። በጣም የምትወዱት ቤተሰብ ጓደኛዎች ያገናኛችኋል። መጥፎ ለተከተለ መጥፎ ነው የሚከተለው። በእርግጥም ግን እኔም ጥሩ ጓደኞች ማፍርቼበታለሁ አልሐምዱሊላህ። ግን እነሱም ራሱ ጥፍት ብለዋል። በጣም የሚተባበሩ በጣም ሰውን የሚያስቡ እና እንዴት ናችሁ? እንዲሁም ኢትዮጵያም የገባችሁ ሰላም ብያለሁ። አረብ ሀገርም ያላችሁ ሰላም ብያለሁኝ። ያው መቼም ምን ያለው ኢትዮጵያ ላይ ያስታውቃል። እንግዲህ ትንሽዬ የሆነች ሱቅ ከፍቻለሁ ማለት ነው። እና እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።